ሰላም ጤና ይስጥልኝ ተከታዮቼ፣ ቤኪ ነኝ። ዛሬ ይዤላችሁ የመጣሁት ኤክስክሩዘር 6650 ላይ እንዴት አድርገን ሶፍትዌር መጫን እንደምንችል ነው። የሚያስፈልገው ነገር ሶፍትዌሩና ፍላሽ ነው ማለት ነው። ስለዚህ ፍላሽ ስለሚቀበል ምንም አይነት ኮምፒውተር አያስፈልግም። እዚህ ፋይንደር ላይ በቀላሉ አፕዴት ማድረግ እንችላለን። ወይም ደግሞ ከተበላሸብን በሶፍትዌር ምክንያት ከተበላሸብን አፕዴት አድርገን ፊክስ ማድረግ እንችላለን። በፍላሽ ብቻ ምንም አይነት ኮምፒውተር አያስፈልግም። ወደ አሰራራችን እንገባ። ሶፍትዌሩን በፍላሽ እንገለብጠውና ፍላሻችንን ፋይንደራችን ላይ እንሰካለን። እንደዚህ ከሰካን በኋላ ይችን የላይት በተን ጫን ብለን ይዘን ፓወሩን እናበራዋለን ማለት ነው። ልክ ስናበራው እንደዚህ ይመጣልናል። ከዛ ሶፍትዌሩን ኦኬ ብለን እንደዚህ እንጭነዋለን ማለት ነው። ሶፍትዌሩን የምታገኙት ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ኤክስክሩዘር ራሱ ሊንክም አለው ራሱ እንትኑ ላይ ፋይንደሩ ጋር ሊንክ ስላለው ማይ ኤክስክሩዘር ቡት ብላችሁ ብትገቡ የመጨረሻውን ሶፍትዌር ወይም ደግሞ አፕዴት የሆነውን ሶፍትዌር ማግኘት ትችላላችሁ። በተጨማሪም ደግሞ ይሄን ፋይንደር መግዛት የምትፈልጉ ካላችሁ ያላችሁበት ቦታ መላክ እንችላለን። በጣም የሚገርም ፋይንደር ነው። ብዙ አይነት ጥቅሞች ናቸው ያሉት። ከነዛ ውስጥ ዲቪቢኤስ ያነባል። ሳተላይት ልቀርቡ ስትሉ ያለውን እንትን ያነባ። ይኸው ጨረሰ። ከጨረሰ በኋላ ይበራልናል። ከበራ በኋላ የምናደርጋለን ፋክተሪ ሪሴት እናደርገዋለን። ሙሉ ለሙሉ ወደ ሶፍትዌሩ እንዲገባልን ፋክተሪ ሪሴት እናደርገዋለን። ይኸው እዚህ ጋር ወርታች አድርጌ ሴቲንግ ላይ ይገባልን። ኦኬ አልኩኝ። ከዛ መጨረሻ ላይ ፋክተሪ ሪሴት የምትለዋን ነካውን ኦኬ እለዋለሁ። ስለዚህ ይሄንን ሶፍትዌር በመጫናችሁ የምታገኙት ጥቅም ሁሉም አስፈላጊ ፍሪኩዌንሲዎችን ራሱ ጭኖ ያዘጋጅላችኋል። እናንተ መስራት የሚጠበቅባችሁ ብዙ ነገሩ ፊክስ አድርጎታል ማለት ነው። የመጨረሻው ሶፍትዌር አሁን ላይ ያለው አሁን የጫንኩት 2.24 ነው ማለት ነው። ስለዚህ በዚህ አይነት መንገድ አፕዴት ማድረግ ትችላላችሁ። ቴሌግራም ላይ @my excruzer boot ለሚለው ትገቡና ስታርት ትሉታላችሁ። ከዛ በኋላ ሳተላይት ፋይንደር የሚለው ላይ ክሊክ አድርጋችሁ 6650 ላይ ክሊክ ታደርጋላችሁ። ከዛ በኋላ ኒው ሶፍትዌር ላይ ገብታችሁ ሶፍትዌሩን ዳውንሎድ ማድረግ ብቻ ነው ማለት ነው።